አሁን ባለህበት current condition financially are you satisfied? አሁን ያለህበት የምትሰራው ስራ life are you okay with it? ካልሆንክ ጻፍ እስቲ ኮመንት። ካልሆንክ okay ካልሆንክ what's stopping you? ምንድነው ነምበር 1 reason የምትፈልገውን ላይፍ ላለመኖር? ይሄ there's a saying insanity ወይም እብደት insanity is doing the same thing expecting a different outcome. so ወይ ደግሞ እብደት ማለት ሁሉ ነገር ኤቭሪዴ የምታደርገው ስራ the same ሆኖ ምንም ነገር ለውጥ ሳትጠብቅ ግን end of the month end of the year 5 years 10 years you expect something different. actually unfortunately it's going to be worse because dollar value every day lose እያደረገ ነው inflation አለ. so the same thing አሁን ያደረከውን ያለህ ብትቀጥል you're going to end up worse condition ላይ ነው happen የምትሆነው. so ምን ማድረግ ትችላለህ? many things ማድረግ ትችላለህ. መጀመሪያ unhappy ከሆንክ ባለህ situation እንደፈለክ time freedom ከሌለ basically time freedom ከሌለ you're basically living a miserable life. not all I cannot say ሁሉም ማለት አልችልም ግን የታይም ፍሪደም ከሌለ ፈለከው ሰዓት ፈለከው ማድረግ ካልቻልክ የሆነ ሰው ኮን የሚቆጣጠረ ታይምን በዚህ ሰዓት ግባ በዚህ ሰዓት ውጣ ይሄ ስራ ይሄን አትስራ ፈቃድ ቬኬሽን ለመሄድ አስፈቅድ እንደዚህ እንደዛ ከነገ ነገ ኮንስታንትሊ እንደዛ አይነት ኑሮ የምትኖር ከሆነ that's not a life to live. ወይም ደግሞ የነገ ውጤትህን የማታውቅ ከሆነ አሁን ብትታመም አንድ ነገር ብትሆን ፋይናንሻል ፍሪደም ከሌለ ታይም ፍሪደም ከሌለ ቢልህን እንዴት አድርገህ እንደምትከፍል ኡበር ወይ ታክሲ ከሆነ የምትነዳው you're living basically even though ሰው አይከፍልም paycheck to paycheck ነው። በቃ ሰርክሉ መቆም አይችልም። መስራት ካቆምክ ቢል መክፈል አትችልም ማለት ነው። መኖር አትችልም። you should never especially as a young man ከሆንክ never live that kind of lifestyle. of course አናቅም እኛ ብዙ ጊዜ as a foreigners አበሻም ሆነ ሌላ አፍሪካዊ በሰራውንዲንጋችን actually ሁሉም ሂውማን ቢንግ ሰራውንዲንግ ነው ማንነትን የሚወስነው. ሶ እዚህ ሀገር ስትመጣ አካባቢ የነበረው እነሱን ነው የምትሆነው አንተ። አካባቢ ስትመጣ ኡበር ነጂ ወይ ታክሲ ነጂ ከሆነ you end up 99% that. አካባቢ ስትመጣ የሆነ ሰራተኛ ወልማርት ወይ ኢንጂነር ከሆነ እሱን ትሆናለህ. ሶ ደሃ አካባቢ ከሆንክ unfortunately ዝም ብሎ ኤቭሪዴ የሚፈጋ አካባቢ ከሆንክ you gonna end up being that. ግን ስትመጣ አንዳንድ እድለኛ ሆነው ሲመጡ ሀስለር አካባቢ የነበሩ people doing something amazing እዛ አካባቢ ስትመጣ naturally እንደዛ ነው የምትሆነው. it's not because you're lucky ወይም የሆነ ነገር it's just the way it works. አካባቢ ያለውን ፊውቸርህን ይወስነዋል. ስለዚህ አካባቢ አልባሌ አካባቢ ከሆነ ያለው you better wake up, open your eyes, run away ከእንደዛ ያለ አካባቢ. find people who are doing things. አንተ መኖር የምትፈልገው ላይፍ ስታይል በድሪም ያለውን ኑሮ የሚኖሩ ሰዎች find them, they're all over the place. እነሱ የሚሰሩትን አጣራ ምን እንደሚያደርጉት what am I not doing it's not overnight. የኛ ችግራችን እንቸኩላለን like አሁኑኑ no እንደዛ አይደለም. it might take time. another thing you can do access መስጠት right now today ላይፍ መቀየር የምትችለው get my book right here. this is my book theory አይደለም. this is what we do every day buying property with zero down. this is knowledge you can get. ይሄ knowledge ካገኘህ that means ያለምንም ብር ፕሮፐርቲ መግዛት እንድትችል ትማራለህ ማለት you're learning a skill. not only that to even give you more incentive ይሄ መጽሐፍ ስትገዛ ኤፍሬም ስቱዲዮ ላይፍታይም ሜምበርሺፕ ይኖርሃል. $19 a month ነው right now. so you're hesitating 29 ብር ለመክፈል ለመጽሐፍ ወይም 19 ብር በወር ለመክፈል. so I'm telling you you don't have to pay $19 a month. ይሄ መጽሐፍ ገዝተህ ላይፍታይም ፍሪ አክሰስ ይሰጥሃል. መተህ how to make money a better way. ሪል ስቴት ውስጥ በነፃ እንዴት እንደምትገዛ ፕሮፐርቲ እንዴት ነው በነፃ ብር ሳታወጣ ከኪስ ምንም አይነብር እንዴት ነው የምትገዛው? የ500,000 $1 ሚሊዮን ፕሮፐርቲ እንዴት ነው የምትገዛው? ካሽ ፍሎ የሚያደርግልህ በየወሩ ኢንካም ሊያመጣልህ የምትችለው ኡበር ሰርተህ የምታመጣውን ኢንካም ፕሮፐርቲ ገዝተህ ኤቭሪ ማንዝ እንዴት ሊያመጣልህ እንደሚችል that's the kind of stuff ይሄ መጽሐፍ የሚያስተምርህ. that's my book እኔ የጻፍኩት ማለት ነው because as a mentor ኤፍሬም ስቱዲዮስ ለማስተማር የሞከርን አሁንም እያደረግን ነው. ግን ይሄ መጽሐፍ ካለ እዛ መተህ እንደ አዲስ $19 በየወሩ እየከፈልክ ከምትማር ይሄ from A to Z ጋይድ ነው ማለት ነው. so once we have this community መተህ ስትገባ አብረን ኮላቦሬት አብረን መስራት ነው እንጂ አንተን እንደገና እንደ አዲስ ማስተማር አይጠበቅም. so መቀየር የምትፈልገው ነው ላይፍን መቀየር የምትፈልግ ከሆነ better life መኖር የምትፈልግ ከሆነ here is your opportunity. if you think $29 ሴቭ አደርጋለሁ you think smart የሆንክ መሰለ think again. any successful person ብትጠይቅ including myself just in December $10,000
ፌስሞር ቢ ሜንቶርሺፕ ከፍዬ ነው የገባሁት። $10,000 not $29 basically every single thing I learned throughout this journey እዚህ መጽሐፍ ላይ ቁጭ ብሏል። so እኔ I paid $10,000 ፌስሞር ቢ ጆይን ለማድረግ that's just one of it. I paid thousands ከዚህ በፊትም አንድ ነገር ማላውቀው ነገር ሳገኝ found a learn it faster I pay. it's not ብር ሴቭ ማድረግ it's not the smart way. የማታውቀውን ነገር ለመማር don't be afraid to pay. እኔ ደግሞ ለራሴ ለህዝቦች ለኮሚኒቲ I make it cheaper so that ኦብስታክል እንዳይሆንብህ 1500 5000 ብር ሜንቶርሺፕ ብል only few can afford. $29 anybody can afford. You buy $29 learn the skill you need, come join our community, let's make money together. እንደዚህ አይነት opportunity ቁጭ ማድረግልህ የሚታይህ ከሆነ ማለት ነው። so there's no more excuses. አሁን ያለበት ኑሮ ለመቀየር ቲክታክ እና ፌስቡክ ዩቲዩብ በማየት ላይፍ አይቀየርም። you have to take action and I'm making it for you easier. እዚህ መጽሐፍ ቁጭ አድርጌልሃለሁ። read the book, come join the community, ask questions, let's make the next deal አብረን የምንሰራበትን ማለት ነው። so መጽሐፍ ውስጥ ዳይሬክት ኮሚኒኬሽን ከኔ ጋር አክሰስ አለ። ፒክቸር አንስተህ መጽሐፍ የገዛበትን you email it to me, free access ሰጥሃለሁ የፍሬም ስቱዲዮ። you come grow with us አብረን ብር እንሰራለን። better future for you, for your family, for your friends, for the entire communityያችን ማለት ነው። ያማን